ሰላም የተከበራችሁ ተመልካቾቻችን የሳምንታዊ ኤልቲቪ ወቅታዊ ነው። በኤልቲቪ ወቅታዊ እንደተለመደው ሁሉ በየሳምንቱ የተለያዩ እንግዶችን እየጋበዝን በወቅታዊ ሀገራዊ ጉዳዮች ዙሪያ ቆይታ እንደምናደርግ ይታወሳል። በዛሬው ፕሮግራማችንም አንድ እንግዳ ይዤላችሁ ቀርብ ያለው እንግዳዬ አክቲቪስት ጃዋር መሐመድ እንዲሁም የኦሮሚያ ሚዲያ ኔትወርክ ዋና ስራ አስኪያጅ ናቸው። ሌሎች ብዙ ኃላፊነቶችም አሏቸው። የዛሬ አመት ፕሮግራማችን ስንጀምር የኔ ፕሮግራም የተጀመረው በእኔና በአንተ ኢንተርቪው ነው የነበረ። ስለዚህ በአመታችን ተመልሰን ተገናኝተናል። እንኳን ወደ ፕሮግራማችን እንኳን ተመልሰን ተገናኘን። ፕሮግራምህም በጣም ነው ያደገው። እኔም ያው ሸብቻለሁ፣ አንተ ግን ወጣት እየሆንክ ነው የሄድከው። እሺ ወደ መጀመሪያው ጥያቄ ልግባና ኢህአዴግ ባለፉት በርካታ ያሉ አመታት ከተመሰረተበት ጊዜ ጀምሮ የአብዮታዊ ዲሞክራሲ ስርዓት መስመሩን ይዞ ነበር አገር ሲመራ የነበረውና በቅርብ ደግሞ የለውጥ ስርዓቱ ከመጣ በኋላ ከአብዮታዊ ዲሞክራሲ ወደ መደመር ፍልስፍና ተሸጋገረ። ይሄ የመደመሩ ሁለተኛ ምዕራፍ የተባለው ደግሞ የውህደት በተለይም ደግሞ አጋር የሚባሉ ድርጅቶችን ወደ አንድ የማምጣት እንቅስቃሴ እንደጀመረ ሁላችንም እናውቃለንና ይሄ ከፍተኛ የሆነ ውዝግብ አስነስቷል። ሀገራዊ የፖለቲካ